ግን በየምዕተ ዓመቱ በየምዕት 125 130 150 የሚደርስበት ጊዜ አለ። በየምዕተ ዓመቱ የዘር ማጥፋት አለ። ከሰሜን የሚነሳ ንፋስ ይባላል እና አፄ ዮሐንስ አሁን እንግዲህ መጨረሻው ከዚህ በፊት የነበረው በአፄ ዮሐንስ ጊዜ ወሎን እና ጎጃምን ያጠፉበት ጊዜ ነው። አሁን እንግዲህ ደግሞ መላው ኢትዮጵያ ላይ ቀለበት ሰርቶ የተነሳ ጦርነት ነው። ለማቆም የህዝብ ኃይል ያስፈልጋል። አዋቂ ሰዎች ሊነጋገሩበት ይገባል። ምሁራኖች ሊያወሩበት ይገባል በዚህ ጉዳይ ላይ እንጂ ይሄ 35ኛው የዘር ማጥፋት ነው። በእኛ መስከብ ባይጀመር ጥሩ ነበር። ባይጀምሩት በተለይ ወያኔ የምንበለው ወይም ትግራይ እንበላቸው ባይጀምሩት መልካም ነበር። አሁን ግን ቀለበት ሰርቷል። ለምሳሌ ትግራይ ላይ አይደለም ወይም ሰሜን ላይ ብቻ አይደለም፣ በኢሳሁ ውስጥ ገብተዋል። በሐረር ውስጥ አሉ፣ ከዛ አርሲ ውስጥ አሉ። ሰንሰለታቸው እዛ ደርሷል። ባሌ ውስጥ አሉ፣ ጉጂ ውስጥ አሉ። ከዛ ደግሞ ያልፍና መቶ ምዕራቡ ላይ ወለጋ ውስጥ አሉ። ከዛ ምዕራቡ ላይ አሁንም ቤንሻንጉል ላይ አሉ። ዓለም አቀፍ ጦርነት ነው የሚያስነሱት። ይሄ እንትን የሚያማክርም የለም፣ ይሄንንም የሚተነብይ የለም። በጣም የሚገርመው ነገር ቤንሻንጉል ላይ ያለው ዓለም አቀፍ ጦርነት ያስነሳል። እስከ መሪዎቹ የሚሰሩት ስራ እኔ ቤንሻንጉል ላይ መድኃኒት ለቅም ነበርና ሰሚም የለም። ከቤንሻንጉል በኋላ ከፋ ነው፣ ጋምቤላን፣ እነዚህም በሙሉ ቀለበት የሰራ ጥፋት አለ። ስለዚህ እሱን ለማምከን የኢትዮጵያ ህዝብ ቤት ለቤት መተያየት አለበት። አለበለዚያ ግን ጦርነቱ ለጊዜው ሊሰንፍ ይችላል። ጎሬላ ሆኖ አንዱን እየገደለ ያው ዘር ማጥፋቱ ይቀጥላል። እሱ እንዳይቀጥል ግን ለምሳሌ ቤንሻንጉል ላይ አባይ ላይ የሚሰራውን የወርቅ አጠባ ስራ ማቆም አለባቸው። የባህላዊ ወርቅ አጠባ ለምን ሜርኩሪ ኮንትሮባንድ ይገባል። ያን ሜርኩሪው እዛ ላይ ያጥቡትና አባይ ወንዝ ውስጥ ይገባል። አባይ ወንዝ ደግሞ ሄዶ ሜዲትራኒያን ላይ ከደረሰ ኢትዮጵያ ላይ ከፍተኛ ማዕቀብ ይጣላል። አሁን ይሄን ስራ ነው እየሰሩ ያሉት እነዚህ ሰዎች። የነሱ ሰዎች ናቸው እዛ ውስጥ የሚሰሩት፣ እነሱ ያሰለጠኗቸው ሰዎች ናቸውና 30 ዓመት በላይ ጥናታቸውን አጥንተው የገቡበት ጥፋት ነው። ይሄን ጥፋት ቤት ለቤት አንዱን እያየ አገሩ እንዳትጠፋ፣ አገሪቷ ከመስመር እንዳትወጣ መንግስት ላይ ብቻ መጣል ያለበት አይመስለኝም። እሺ ቤንሻንጉል ጉዳይም በጣም መታየት አለበት። ምዕራብ ኢትዮጵያ ያው በሹፌርነትም ሄደው በስደትም ሄደው ኦሮሞኛ ተናጋሪ ትግሬዎች አሉ። እነሱን ወያኔ ያርገዋቸዋል። እነሱ ናቸው አንዱ ጥፋት። ሐረርም ላይ እንደዚሁ እና ይሄንን ጦርነት ለማጥፋት በጣም በማስተዋል ላይ የተመሰረተ ጥናት ያስፈልጋል። የታሪክ ምሁራኖች ጥናታዊ ጽሑፎቻቸውን ማቅረብ አለባቸው። ተመራማሪዎቹም በዛው ልክ መደራጀት አለባቸው፣ ማወቅ አለባቸው። እኛ ሐኪሞችም ስለሆነን ውስጥ ለውስጥ ስለምንሄድ ያንን አይተን ብንናገርም ሰሚ የለን። እኔ የወርቅ አጠባቸው አይመቸኝም። ኮንትሮባንድ ነው የሚገባው። ቤንሻንጉል መንግስትም አለበት እና ለባለሙያዎች ቢተው የወርቅ ስራው ሀገርን ይጠቅማል። የሚመረተውም ይታወቃል። ተፈርተው እንዴት ነው ዱርዬ እንዴት ይፈራል? ሁልጊዜ ፈርተዋቸው የሚኖሩ ይመስለኛል። መንግስት እነዚህን ወሮበሎችን የፈራ ይመስላል። አሁን ለምሳሌ አርሲ ውስጥ ከረዩ ውስጥ እሱ ናቸው ያሉት። እውነት የከረዩ ህዝብ ሰው ገዳይ አይደለም። አርሲም ሰው ገዳይ አይደለም፣ የባሌም አይደለም። በቃ እዛ ውስጥ ገብተዋል። ኦሮምኛ ተናጋሪ ናቸው፣ ሶማሊኛ ተናጋሪ ናቸው። እና ትንሽ አስቸጋሪ ይሆንበታል መንግስት። እና ለመንግስት መተው የለብንም። ልክ አሁን ዘመቻው ላይ እንደተቀላቀል እዚህም ላይ ተቀላቅለን ለአንዴና ለመጨረሻ ጊዜ ይህን ጦርነት ማቆም አለብን። አለበለዚያ እየተነካ እየተሸመገለ የሚቆይ ከሆነ የተነቃነቀ ጥርስ ካልወለቀ አያርፍም። እኔ የአፋርን ህዝብ አደንቃለሁ። ከአፋር መማር አለብን።
ድሮ ቢሆን አፋር ክፍተት አይፈጥርም።